ተረዳችሁት ነገር ቢኖር የሃይሚና የብሩኬ ጭንቅላት ደረጃ ይለያል። ሃይሚ አለድሜዋ የበሰለች አዙራ የምታይ ብልህ አስተዋይ ነገ ምን እንደሚመጣ ይሄን ኦዲየንስ እንዲብናገረው ነገ ምን ያመጣል አሁን እየሰራሁት ካለው ስራ ጋርስ ምን ይጠቅመኛል ምን ይጎዳኛል ብላ ለይታ የምታቅ ስትናገር አደራጅታ ስትራመድ መንገድ አይታ ነው ሃይሚ ማለት ነው። ብሩኬ ማለት በቃ በተናደደበት ነገር ሁሉ ብቻ የተናደደበትን ነገር ብቻ መርጦ አልተናደድኩም ይላል። ስለተናደደ ነው ያንን መርጦ የሚያወራው። ተናዷል፣ በጣም ተናዷል እናቱ እንደዛ ስለተደረገች። ግን ደግሞ ሌላዋም ወላድ ብላ ነው የወለደችው። የሃይሚ እናትም ብላ ነው የወለደቻት ልጇን። ስለዚህ ሌላው ወላጅም እሱ አብሮት የሚሰራው የሱ ጓደኞች የጋራ ቲሞች የሆነ ችግር በተለይ በቤተሰብ በማይመለከታቸው ቤተሰብ ወልደው አሳደጉ ስራ ነው አሉ ሰርተው ይብሉ ብለው በቃ ለቀዋቸዋል። 18 ዓመት አልፏቸዋል። አለቀ። ቤተሰብ ከዚህ በኋላ በእነሱ ጦስ በምንም ሊሰደብ አይገባም። እኔ ይሄንን አውቃለሁ አምናለሁ። ይሄ መሰደብ የለበትም። ነገር ግን እንዲህ አይነት ነገር ሲመጣ ሃይሚ ሁልጊዜ ከኦዲየንሶቿ ጋር እንዳው የምትጣላው አትንኩብኝ በማለት ነው ሁልጊዜ። እሱ ግን እኔ ብሩኬ የደካማ ጎኑን መናገር ስላለብኝ ብሩኬ እንዲህ አይነት ነገር ሲኖር ይሄን አይናገርም። የሃይሚን ቤተሰቦች አትሳደቡ፣ አብረን ከተጣላንም አብረን የተጣላን የሱን እናት ቴክ ኬር እንደሚያደርገው ሁሉ የሌላውን ቤተሰብ እናት እንደማይመስለው ነው። የሱን ኦዲየንስ ለምሳሌ የኔን ፎቶ የያዙትን ለማሸማቀቅ ማንም ያሸማቀቃቸው ካፋቸው የሚወጣው መጥፎን ነገር ሳይኮነን ፎቶ የያዙትን ለማሸማቀቅ ይላል። የሚናገሩትን ቃል አይሰማምና ነው። የሱን ፎቶ የያዙትን ካወቃቸው ሃይሚን የሚናገሩት ቃል እንደው እንኳን እሱን አይደለም እኛን ያመን የለ እንዴ? እኛን ያንገፈግበን የለ እንዴ? እንደውም እዚህ መተን መናገር የለብንም። ለዛ ነገር ክብር መስጠት ነው። እረፉ ብየምለው አንዷ እኔ ነኝ። ስለዚህ የሱን ፎቶ ተሸከሙ ማለት ካፋቸው የሚወጣው ቃል ደግሞ በትክክል እንዲያስተላልፉም ትክክለኛ ኦዲየንስም እንዲሆኑ መናገር ነበረበት። ይሄንም አልተናገረም። ይሄ ደግሞ ምንድነው? አሁንም ሃይሚ ያለችውን ደግመዋለሁ። የበታችነት ስሜት የሚባለው ነገር እኔ እንዳለበት ነው የሚሰማኝ። ይሄ እኔ አስተሳሰብ ነው። ይቅርታ እናንተ ይቅርታ አድርጉልኝ። ምክንያቱም አሁን እሷ ዩዘር ግብግብ ብላ የተናገረችው ትክክል ናት እንዴ። እናቶቻችንን አትንኩ ነው ማለት ያለበት። ሙሽዬ ጠላ ሰርታም ብላ አሳድገዋለች። ጠላ መስራት ማለት የባለሙያ ስራ ነው። አዎ ትክክል ነው። ከዚህ በፊትም ተናግሯል። ከዚያም አልፎ ቸርች ውስጥ እንዳደገት ነው ሲነግረን የነበረው አላዛር እንትን ላይ ከሲጀመር ጀምሮ እስከ መጫድ ድረስ ብዙ አመት ቸርች እንዳስተማረው እንዳሳደገው ሲነግረን ነው እንትን ያለው። በእናቱ መመካቱ ጥሩ ነው፣ ደስ ይላል። እኔ በእናት መኩራት እኔ ልጆች በእኔ ስለሚኮሩ በአባታቸው ስለሚኮሩ ስለምደሰት ይሄንን አደንቅለታለሁ። ከዛ በዘለለ ግን የሌላውም እናት አምጦ ነው የወለደው። ወይ ባይናገር እንደሷ የሰደባችሁኝም ያመሰገናችሁኝም ብላ አመስግኖ መውረድ፣ አለበለዚያ ደግሞ የተናደደባትን ነገር መዘዝ አድርጎ አልተናደድኩም ብሎ ሲናገር እንደተናደደ የሚያስታውቀው ለይቶ ሲናገር ነው። መናደድ የለበትም። ምክንያቱም የሸጠው አጀንዳ የሚያስጠላው ከሆነ እንጠላለን። አዎ አጀንዳው ትክክል አይደለም ብለን እንራገማለን። ከዚያ ውጪ እንሳደባለን ወይም ደግሞ የሆነ አስተያየት እንሰጣለን። ያ የሚሆንበት ምክንያት ምንድነው? የአጀንዳው ክፋቱ ነው እንጂ እኔ ብሩክ ልጄ ነው፣ ሃይሚ ልጄ ነች። ይሄንን ምንም እንትን አይደለም።